በአድናቂዎቹ ዘንድ በጉጉት ሲጠበቅ የነበረው ኢትዮሪካ የሚል ስያሜ የተሰጠው አዲሱ የቴዲ አፍሮ አምስተኛው አልበም 18 ሙዚቃዎች በዩቲዩብ ተለቀዋል። እነዚህም ኢትዮሪካ፣ ብልጭታ፣ ዳስ ጣል ወይም ማንሳው፣ ስምምነ፣ የማዕረግ ጥግ፣ ሺ ቢባል፣ ታየኝ፣ በመስኮቱ፣ የአዞምባ፣ ዝጸዳል፣ መሬማ፣ መርከብ፣ ስማ ለራሴ፣ ጀንበር፣ ጽዮን ሙሽራዬ፣ ቲንታጎ እና ሌሎች ዜማዎች ተካተውበታል። 9 ሙዚቃዎችን ያቀናበረው ወጣቱ ባለሙያ በረከት ተስፋ ዝጊ ወይም ቤኪ ነው። የሙዚቃ አቀናባሪው በረከት ከአመለሰት ፖድካስት ጋር በነበረው ቆይታ ማቀናበር ትችላለህ ብሎ ቴዲ ራሱ እንዳበረታታው ተናግሯል። ቴዲ በሙዚቃዎቹ ከአንጋፋ ባለሙያዎች በተጨማሪ ለወጣት ባለሙያዎችም መድረክ በመስጠት አዳዲስ ሰዎችን በማስተዋወቅ የሚታወቅ አርቲስት ነው። የአልበሙ መጠሪያ ያደረገው ኢትዮሪካ ሙዚቃ ግጥምና ዜማው የራሱ የቴዲ ሲሆን ሙዚቃውን ያቀናበረው ማሮ አለማየሁ ወይም ማርቭን ነው። በፍቃዱ ግርማ በሙዚቃ ቅንብር ሚክሲንግ እና ማስተሪንግ ተሳትፏል። ኢትዮሪካ አልበም ስምምነ የተሰኘ የጉራጊኛና ቲንታጎ የተሰኘ የወላይትኛ ሙዚቃዎች ተካተውበታል። በቲንታጎ ሙዚቃ አስጌ ዴንዴሾ በግጥምና በፊቸሪንግ ተሳትፎበታል። ሙዚቃዎቹ በአገራዊ ስልተ ምቶች የተዘጋጁና በሬጌ የታጀቡ ናቸው። ሙዚቃው በተያዘለት ጊዜ ሚያዝያ 8 2018 ዓ.ም በድምፃዊው ኦፊሻል የዩቲዩብ ቻናል 18 ሙዚቃዎች በየተራ ተለቀዋል። ዘፈኖቹ በተለቀቁ በጥቂት ደቂቃዎች ውስጥ ብዙ ላይክና ተመልካች ማግኘት ችለዋል። አልበሙ በተለቀቀ በ3 ሰዓታት ውስጥ ብቻ ከ1.3 ሚሊዮን በላይ ተመልካቾች ማግኘት የቻለ ሲሆን የድምፃዊው የዩቲዩብ ገጽ ተጨማሪ ተከታዮች ወይም ሰብስክራይበሮችን አስገኝቷል። ኢትዮሪካ አልበም በተለቀቀ በሰዓታት ውስጥ የዓለም አቀፍ የሙዚቃ ሰንጠረዥ ደረጃን መቀላቀል ችሏል። በዩቲዩብ ምህዳር ውስጥ ብቻ ሳይሆን ሙዚቃው ወዲያው እንደተለቀቀ በካፌዎች፣ በመዝናኛ ቦታዎችና በትራንስፖርት ውስጥ መደመጥ ጀምረዋል። ከአልበሙ ጋዜጣዊ መግለጫ መታገድ ጋር ተያይዞ መነጋገሪያ የነበረው የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሙዚቃ ሚያዝያ 8 ሙዚቃው ከመለቀቁ አስቀድሞ የማህበራዊ ሚዲያ አጀንዳ ነበር። ቴዲ በአሁኑ ወቅት የዲጂታል ሱናሚ ያስነሳ ድምፃዊ ነው ማለት ይቻላል። በድጋፍና በተቃዋሚ ጎራ የተሰለፉ ሰዎች ልዩ ልዩ አስተያየቶችን ሲሰነዝሩ ተደምጠዋል። በርካታ የጥበብ ሰዎች ለድምፃዊው ያላቸውን ድጋፍና መልካም ምኞት ሲገልጹ ነበር። የተመረጡ የጥቂት አርቲስቶች አስተያየትን እንመልከት። ከተወዳጁ የሙዚቃ ባለሙያ አብርሃም ወልዴ ስንጀምር የቴዲን አልበም ምንጊዜም ጓጉቼ የምጠብቅ ሰምቼም የልቤን የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ በማለት የአልበሙን መውጣት በጉጉት ሲጠባበቅ መቆየቱን ገልጿል። ሌላው አስተያየት ሰጪ ድምፃዊ ብስራት ሱራፌል ነው። ጥበብ ቀላል ነገር አይደለም። በውስጥ ያለ ስሜት ከመድከም ጋር ሲጣመር የሚወጣ ኃይል ነው። ቴዲ በተሰጥኦ ብቻ የሚታይ አርቲስት አይደለም። ያለውን ፍላጎት በትጋትና በጽናት ወደ ስራ የሚቀይር ድንቅና ብርቅ የጥበብ ሰው ነው። ቴዲ ምን ያክል ለስራው እንደሚደክምና እንደሚጨነቅ ለመረዳት ጓደኛው መሆን አይጠበቅብኝም ብለዋል ድምፃዊው ብስራት ሱራፌል በማህበራዊ ሚዲያ ገጹ ባጋራው መልእክት። ከተቃዋሚዎች ጎራ ደግሞ ጥቂት ፖለቲከኞችና ታዋቂ ሰዎች በማህበራዊ ሚዲያ ገጾቻቸው ላይ ትችት ሲሰነዝሩ ተደምጠዋል። የሆነ ሆኖ የቴዲ ሙዚቃዎች እንደ ወትሮ ተወዳጅነትን አትርፈዋል። የአልበሙ መጠሪያ የሆነው ኢትዮሪካ የሙዚቃ አልበም ምን ጉዳዮችን ይዳስሳል የሚለውን ስንመለከት በአልበሙ ማህበራዊና ታሪካዊ ይዘት ያላቸው በርካታ ሀገራዊና አህጉራዊ ጉዳዮች በሳቢ ግጥምና ዜማ ተከሽነው ቀርበዋል። ኢትዮጵያ በአሁኑ ወቅት በእጅጉ እየፈተኗት ስላለው የሰላም እጦትና ስደት በሚገባ ተዳስሰዋል። ድምፃዊው ሀገራችን የገጠማት ፈተና ከዘመመ ምሰሶ ጋር በማመሳሰል ይገልጸዋል። ምሰሶ ደግሞ ዘመም ማለት ሲጀምር የቤት መሰረት ይናጋል። የኢትዮጵያ የመከራ ጊዜ በክረምት በመምሰል ክረምት አልፎ በመስከረም ጀንበር እንደምትወጣ ድምፃዊው በሙዚቃው ተስፋውን ይገልጻል። ዜጎቿ ለኢትዮጵያ አንድነት በጋራ እንዲቆሙና ወደ ከፍታዋ እንድትመለስ ለማድረግ ጥሪ ያቀርባል። ቴዎድሮስ ካሳሁን በኢትዮሪካ አልበሙ ስለ ኢትዮጵያ አንድነት ብቻ ሳይሆን ስለ አፍሪካ አህጉር አንድነት ጭምር ነው በተወዳጅ ድምፁ ያዜመው። ድር ቢያብር አንበሳ ያስር ብሎ በአገርኛ አባባል ስለ ህብርና አንድነት ኃይልና ጥንካሬ ዘፍኗል። እንደ አፍሪካ አንድ ሆነን ብንሰራ ኖሮ የማይደረስበት የእድገት ማማ ላይ እንደርስ ነበር በማለት በሙዚቃ ቁጭቱን ገልጿል። ኢትዮጵያ በቴዲ ልብ ውስጥ ልዩ ስፍራ ያላት ሀገር ነች።
እንድትሆን እንድትመስልና እንድትደርስ የሚመኝላትን ደረጃ ያዜምላታል። የኢትዮሪካ አልበም አብዛኞቹ ዘፈኖች የሀገር አንድነትና ሰላም ላይ የሚያተኩሩ ናቸው። ክቡራትና ክቡራን የቻናላችን ተከታታዮች ስለ ኢትዮሪካ የተሰማችሁ ስሜት ልታጋሩን ትችላላችሁ። በተለይ በምን ስሜት ውስጥ ሆናችሁ እያዳመጣችሁት እንደሆነ ሀሳባችሁን ብታካፍሉን ደስ ይለናል። በሌላ ቪዲዮ እስከምንገናኝ በሰላም ቆዩን።